ለወሲብ ብቻ የሚፈልግሽን ወንድ ባህሪያት። አሪፍ ወንድ ተዋወቅሽ፣ ተግባባችሁ፣ በደንብ ስለሱ ለማወቅ ጥረት ማድረግ ጀመርሽ። ግን እሱ ላንቺ ለምን አይነት ግንኙነት ነው የሚፈልግሽ? ለምን አይነት ግንኙነት ነው የእሱ ምርጫ የሆንሽው? ሰላም ቤተሰብ፣ እንደምን ሰነበታችሁ? እንዴት ቆያችሁ? የፍቅር ጣቢያ ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የቀረብኩት ወንድ ልጅ ለአልጋ ብቻ ሲፈልግሽ የምታይበትን ዘዴ ነው። እንግዲህ ብዙም ጊዜ ስናይ ወንዶች ለተለያዩ ግንኙነት እኛን ሊፈልጉን ይችላሉ። ከዛ ውስጥ አንዱ ለሚስትነት፣ ለፍቅረኝነት፣ ለጓደኝነት እንዲሁም ደግሞ የወሲብ ጊዜ ብቻ ለማሳለፍ የሚፈልጉ ሰዎች አሉ። ስለዚህ አንቺ ከየትኛው መደብ ውስጥ እንደሆንሽ ለመለየት እነዚህን ዘዴዎች በደንብ መጠቀምና አስተውለሽ መመልከት መቻል አለብሽ። ስለዚህ ዛሬ ይሄንን እናያለን። እስከ ፍጻሜ አብራችን ቆዩ። አንደኛው ካንቺ ጋር ፐብሊክ ላይ ህዝብ ፊት መታየት አይፈልግም። ካንቺ ጋር ፐብሊክ ላይ መዝናናት አይፈልግም። ሻይ ቡናም የተለያየ በየቀን የሚያደርገውን ነገሮች ቀን ላይ የሚያደርጋቸውን ተግባራት ካንቺ ጋር አያደርግም። አንቺ እንኳን ፍላጎት ቢኖርሽ ይሄን ለማድረግ ፍላጎት አይኖረውም። ማታ ላይ ይደውልልሻል ወይ ቤቱ ሊቀጥርሽ ይችላል። ብቻ ማታ ላይ አመቻችቶ እሱ በሚፈልገው ሰዓት ጊዜ እንድታሳልፉ ይፈልጋል፣ እንድትዝናኑ ብቻ ይፈልጋል። ማታ የቀን ሰዓት ላይ ሰዎች አብሮ ምሳ ሊበሉ ይችላሉ፣ ቤተሰብ ሊጠይቁ ይችላሉ፣ ከጓደኞች ጋር ተሰብስቦ ኢንጆይ ሊያደርጉ፣ ሊበሉ፣ ሊጠጡ ይችላሉ እና ብዙ ተግባራትን ሊያካሂዱ ይችላሉ። በነዛ ሁሉ ሰዓት ጊዜ ግን ካንቺ ጋር ማሳለፍ አይችልምም፣ አይወድምም፣ አይፈልግምም። ቀን ላይ ካንቺ ጋር መታየት ኮንፈርት አይሰማውም፣ በፍጹም አያደርገውም። ስለዚህ እነዚህ ነገሮች ስታይ ጤናማ ግንኙነት እንዳልሆነ ያሳያል። ለአልጋ እንደሚፈልግሽ ያሳይሻል ማለት ነው። ስለዚህ እንደዚህ አይነት ካየሽ እንደማይፈልግሽ፣ አንቺ በፈለግሽ ሰዓት እሱ በመረጠ ሰዓት ብቻ እንገናኝ ካለሽ፣ ካንቺ ጋር መታየት ካልፈለገ አንቺን የቀረበሽ ለጊዜያዊ ግንኙነት ብቻ ነው ማለት ነው። ሁለተኛው ከጓደኞቹም ሆነ ለቤተሰቦቹም አያስተዋውቅሽም። ወንድ ልጅ ከወደደ የመጀመሪያ ተግባሩ ለቤተሰብ፣ ለጓደኛ መናገር፣ ማሞገስ ነው። ስላንቺ ማውራት፣ ውበትሽም ሊሆን ይችላል። ብቻ ካንቺ የሚወደውን ነገር ማውራት፣ በሚያወራ አጋጣሚ በሌላ ወሬ መሃል ውስጥ አንቺን ሊጠቅስሽ ይችላል። ብቻ ሲወድሽ ብዙ ነገር ሊል ይችላል ወንድ ልጅ። እንደዚሁም ግን ካንቺ ጋር መቀጠል ካልፈለገ፣ ለጊዜያዊ ብቻ ከፈለገሽ ግን አያስተዋውቅሽም፣ ስላንቺም አያወራም እና ለጓደኞቹ እንኳን አያስተዋውቅሽም። ስትጠይቂው እንኳን እንደዚህ ናቸው፣ እንትና ናቸው እና የት ናቸው፣ አይ ምን ያደርግልሻል ብሎ ሊያልፍ ይችላል። እንደውም ጥልቅ ብሎ ስለነሱ አይነግርሽም። ምክንያቱም ለዘለቄታ ህይወት አንቺን አይፈልግሽም። ለጊዜያዊ ለአልጋ ብቻ ስለሆነ ለቤተሰብም ሆነ ለጓደኞቹ አያስተዋውቅሽም። ሶስተኛው ስላንቺ ማንነት ማወቅ አይፈልግም። የተወሰኑ ሰዎች ምንነትሽን ሊጠይቁሽ፣ ያለሽን ባህሪ፣ የሚመችሽን ነገር ለማወቅ ሊጥሩ ይችላሉ። ግን አብዛኛው ወንድ ህልምሽ ምን እንደሆነ፣ ግብሽ ምን እንደሆነ፣ ወደፊት መሆን የምትፈልጊው ነገር ምን እንደሆነ፣ ምን አይነት አቋም እንዳለሽ፣ ግንኙነትሽ ከዚህ በፊት ምን ይመስል እንደነበረ፣ እነኚህ ነገሮች ሁሉ ለማወቅ ፈቃደኛ አይሆኑም፣ አይጠይቁሽም። ማናት ምንድናት ብሎ ስላንቺ ሰርች አያረግም። ምክንያቱም አንቺን የፈለገሽ ታርጌቱ ሌላ ስለሆነ። አንድ ወንድ ስላንቺ ማንነት ማያገባው ማይመለከተው ከሆነ ካንቺ ጋር ያለው ግንኙነት ዘለቄታ እንደሌለውና ከአልጋ ጋር የተያዘ ግንኙነት ብቻ እንዳላችሁ መረዳት ይቻላል ማለት ነው። አራተኛው ካንቺ ጋር ለሚኖረው ግንኙነት ታማኝነት አይኖረውም። አንቺ አብረሹ እያለሽ ካንቺ ጋር ጊዜ እያሳለፈ ከሌሎች ሴቶች ጋር ሊያወራ ይችላል። አንቺን ለሚፈልግሽ ነገር ሌሎችንም ሴቶች ሊፈልግ ይችላል። ስለዚህ እሱ የሚፈልገውን ነገር ብቻ ነው የሚያራምደው። አንቺን አያዳምጥሽም። አንቺ ለምትፈልጊው ነገር አይጨነቅም፣ አይጠነቀቅም። ካልታመነልሽ ከሌሎች ጋር እንደሚያወራ ካየሽበት ጊዜሽን ማባከን የለብሽም። ለስሜትሽ እንደማይጨነቅ እያየሽ አብረሹ መሆን የለብሽም። ጊዜሽን አታባክኝ። አምስተኛው እሱ በሚፈልግሽ ሰዓት ብቻ አንቺን ማግኘት ይፈልጋል። ይሄ ማለት እሷ የት ነች፣ ምን አይነት ቦታ ነች፣ ዛሬ ይመቻት ይሁን አይመቻት ይሁን ምንም ግድ አይሰጠውም።
እሱ ዛሬ ከፈለገሽ ዛሬውኑ በየትኛውንም ሰዓት ሊያገኝሽ ይፈልጋል። ላንቺ ስሜት ላንቺ ሰዓት ግድ አይሰጠውም፣ ስሜትም አይኖረውም። በምንም አይነት ሁኔታ ውስጥ ብትሆኚ ልታገኙ ይገባል ለሱ ማለት ነው። ለራሱ ስሜትና ለራሱ ሰዓት ብቻ ነው የሚጨናነቀው። አንቺ በምትፈልጊ አንቺ በወሰንሹ ሳይሆን እሱ በፈለገ በመረጣት ሰዓት ብቻ አንቺን ማግኘት ይፈልጋል ማለት ነው። እና ለወሲብ የሚፈልግሽ ወንድ ከአንቺ ጋር ፐብሊክ ላይ መታየት አይፈልግም። ጓደኞችንም ሆነ ቤተሰቦቹን አያስተዋውቅሽም። ስለ አንቺ ማንነት ማወቅ አይፈልግም። ከአንቺ ጋር ለሚኖረው ግንኙነት ታማኝነት አይኖረውም እና እሱ በሚፈልገው ሰዓት ብቻ ነው ሊያገኘሽ የሚፈልገው። እነዚህ ምልክቶች ካየሽበት ቶሎ ብለሽ ወደ መፍትሄ መሄድ አለብሽ እላለሁ። ለዛሬ ያዘጋጀሁትን መልእክቴን ጨርሻለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ሀሳብ እስከምንገናኝ ቸር ሰንብቱ።